የጤና ኤክስቴንሽን ደረጃ ወደ ጎን የሚያድገው ለምንድን ነው? እኛ እየሰራን እያገለገልን ወደፊት ማደግ ሲገባን ወደ ጎን ለምንድን ነው የሚያድገው የሚል ጥያቄ ያለኝ። ከእንደገና ዲዩቲ እንደ ደቡብ ክልል ታክስ ይቆረጥባቸዋል ከዲዩቲ ላይ ማለት ነው። ከዩኒቨርሲቲ ሆስፒታል ጋር የተገናኙ አጀንዳዎችን ማንሳት የፈለኩት አንደኛው የሬዚደንሲ ፕሮግራም አለ። ስፔሻላይዝ የሚያደርጉ ሐኪሞች ያ ፕሮግራም አለ። ይሄ የፋይናንሲንግ ፖሊሲ ጉድለት አለበት። ምክንያቱም አንድ ሬዚደንሲ ሲከፈት በሚኒስትሪ ኦፍ ኤዱኬሽን ስር ነው ያለ ነው። ሚኒስትሪ ኦፍ ኤዱኬሽን ደግሞ ማስተማር ነው ሚሽን ቪዥን ጎሉ። ሄልዝ ኬር ቪዥኑም ጎሉም አይደለም። ስለዚህ የኛ ኮሌጅ የኛ ስኩል የሚጠይቀው የዲዩቲ ክፍያ ምክንያቱም አንድ ሰርጀን ሲማር ወይም አንድ ኢንተርኒስት ሲማር 4 5 6 ቲም ሆኖ ነው። ምክንያቱም አንደኛው ለመማር ስላለበት እነዚህ ዲዩቲ መከፈል አለበት። ይሄ ዲዩቲ ባጀት የለው። ለምን ልክ በባጀት ኮድ አለው አይደለ? ከገንዘብ ሚኒስቴር ሲመጣ እዛ ላይ የነዚህ ባጀቶች ምንድናቸው? ኦቨርሎድ እና ጥቅማ ጥቅም በሚል ነው ያለው። ጥቅማ ጥቅም ተብሎ ለኮሌጁ ይመጣው ምክንያቱም ኢትስ ኖት ኢን ዘ ሚሽን ኦፍ ሚኒስትሪ ኦፍ ኤዱኬሽን ማለት ነው። ስለዚህ ሬዚደንሲ ፕሮግራም ስንከፍት አሁን ብዙ በከፈትን ቁጥር አገሪቱ ትፈልጋለች ተብሎ እንከፍታለን። ኋላ ፋይናንስ ማድረግ እየከበደን መጣ። ከዛ በኋላ ለ6 ወር የሰሩበትን ሳንከፍላቸው ሬዚደንቶቹ እየቆየን ነው። ስለዚህ ይሄ ፖሊሲ ያስፈልገዋል። ሌላኛው ስለ ዱዋል ፕራክቲስ ነው መናገር የምፈልገው። ዱዋል ፕራክቲስ ወይ ደግሞ ሙንላይቲንግ ይሉታል። የሐኪም ከርስ ስለዋለው ነው ኢትዮጵያ ውስጥ መንግስት ቤት እያገለገልክ የግል ክሊኒክ ከፍተህ መስራት አለብህ። ይሄ አሰራር ፖሊሲ የለው፣ ካለውም አናውቀውም። አተገባበር ላይም ክፍተት አለው። ህዝባችን ለምንድን ነው ባንኮክ የሚሄደው? ወደ ደቡብ አፍሪካስ ለምን ይሄዳል? ታይላንድ ለምን ይሄዳል? እኛ በቂ እኮ ሙያተኞች አሉ። አንቱ የተባሉ የተሻሉ ሙያተኞች አሉ። ለግሉ ሴክተር እኛ አሁን የአዲስ አበባ የግል ጤና ተቋማት ማህበር አለን። ሁጅ የሆነ ማህበር አለ። የአዲስ አበባ የግል ጤና የክሊኒኮች ማህበር አለን። ብቻል በማህበሩ እንኳን ሰፊ ቦታ ተሰጥቶን ባንኮክን ለምን አንገነባም? የሕክምና ትምህርት ጥራት ወድቋል። በተለይ አንደር ግራጁዌት ላይ ሁላችሁም ያው ሐኪሞች ታውቃላችሁ፣ ፍለድ ኤንድ ሪቴይን ፖሊሲ የሚባል ተካሂዷል። እኔ 2001 ጎንደር ስመረቅ 50 ተማሪዎች ነበርን። ዛሬ 400 እና 500 አንድ አልጋ ሳይጨመር አንድ ሐኪም ቁጥር ሳይጨመር እየተሰራ ነው ያለው። በዚህ ሁኔታ ስለ ሕክምና ጥራት ልናወራ አንችልም። የሕክምና ትምህርት በተለይ አንደር ግራጁዌት ላይ ያለው ወድቋል። ስለዚህ መነሳት አለበት፣ ለዛ በደንብ መሰራት አለበት የሚል እምነት አለኝ። ሁለተኛው በየትኛው ህግ ከየት በመጣ ህግ ነው ኢትዮጵያ ውስጥ በእርግጠኝነት ይሄን በአዋጅ የወጣ አለ። የኮስት ሼሪንግ የራሱ ፕሪንሲፕል አለ፣ ሌላ ሁሉ ሙያተኛ የሚከተለው። ያ ግን በአንድ ሰርኩላር ነው። ይሄ 500,000 ካልከፈሉ እንዳይወስዱ ተብሎ እስካሁን እስከ ዛሬው ቀን ድረስ አንድ ሐኪም እወጣለሁ ብል 500 ወይም ሙያ ድግሬን ስጡኝ ብል 500,000 ብር ነው የሚከፍለው። ይሄ ህገወጥ ነው። የነርስ ሙያ በዝቅተኛ የሚታይበት ስለሌላው ባለሙያ እያናነኩ አይደለም፣ የሌላውን ሙያ ዝቅ እያደረግኩ አይደለም። ፌር በሆነ ነገር ነርሱን ማይታየው ለምንድን ነው? ችግሮች ጤና ጥበቃ ላይ ብቻ አይደለም፣ ሆስፒታሎች አሉ። ለምንድን ነው ሆስፒታሎች ጤናን ከመስጠት ወጣ ያለ ነገር የማያስቡት? የሆስፒታል ማኔጅመንት ይመቻቻቸዋል፣ ደስ ይላቸዋል ማለት እነሱም በየደረጃው ቤት ይኖራቸዋል። ስለዚህ እንደዚህ አይነት ኢሹ ሲነሳ የሚያነሳን መኮርኮም ወደ ታች መጨፍለቅ ነው። ይሄ ኢሹ እንዳይነሳ ወደ ላይ አይሰማም። ሁለተኛው የተለያየ የክፍያ ስርዓት ተነግሯል ቅድም። ኦሮሚያ ላይ ሲኬድ የተለያየ ይከፈላል፣ አዲስ አበባ ሲመጣ የተለያየ ይከፈላል። ፌዴራሊዝም ነው ስርዓታችን፣ ግን በሲቪል ሰርቪስ ነው የምንተዳደረው። ደግሞ ግራ የሚገባ ነው። ኢትዮጵያ ውስጥ አንድ ሰው ሲታመም ሁሉም ወደ ጥቁር አንበሳና ወደ ጳውሎስ ነው ሪፈር የሚደረገው። አንድ እኮ ደህና ነገር እንኳን የለም እኮ። አንድ ደህና መሳሪያ እኮ ክልል ላይ የለም። ሁሉም ሰው ብላክ ላይን ይመጣል። አሁን ብላክ ላይንም ወደ ጀነራል ሆስፒታልነት እየወረደ ነው ያለው።
ምንም ነገር ማቴሪያል የለውም። ስለዚህ ይሄ ነገር ትኩረት ሊሰጣቸው ይገባል፣ ሆስፒታሎቻችን ማለት ነው። አንዳንዴም ምናልባት አዲስ ህግ ቢወጣና ሁሉም የመንግስት ባለስልጣናት በመንግስት ሆስፒታል ብቻ ነው መታከም ያለባቸው ቢባል ጥሩ ይሆን ነበር። ምክንያቱም በደንብ ይይዙታል ማለት ነው። ሁለተኛው የመልካም አስተዳደር ችግር ነው። በህክምና ውስጥ የሚደረጉ ማንኛውም ሹመቶች እውቀትን መሰረት ያደረጉ አይደሉም። ወይ በዝምድና ነው እንደተባለው ወይ በእንትን ነው። ለዚህ ማሳያ የሚሆነው ጥናት ያልተደረገባቸው የብዙ ሚሊዮን ብር መድኃኒቶች ይገዛሉ፣ መሳሪያዎች ይገዛሉ፣ ተበላሽተው ሌላ ብር ወጥቶባቸው ይቃጠላሉ። ስለዚህ የሚደረጉ ማንኛውም ሹመቶች በእውቀት ላይ የተመሰረቱ ቢሆን መልካም ነው እላለሁ። 2 ካርዲያክ ሰርጅን ለ100 ሚሊዮን ህዝብ ነው ያለው። 1 ካርዲያክ ኢንተንሲቪስት ለ110 ሚሊዮን ህዝብ ነው ያለው። እንደዛ በተቀመጠበት ፕሮፖርሽን ለምንድን ነው ተቋሙ በሙሉ አቅሙ እንኳን መስራት ባይችል በ50% እንዲሰራም ሊደረግ የማይችለው ብለን ተደጋጋሚ ጥያቄዎችን ጠይቀናል። ከጤና ሚኒስቴርን በጎ ምላሾች ነበሩ። ግን ችግሩ ምንድነው? አሰራሮች፣ የህግ አግባቦቹ አይፈቅዱም። ተቋሙ የመንግስት ተቋም ስላልሆነ ህዝባዊ ተቋም ስለሆነ ህጎቹ ራሱን የቻለ በጀት ተመድቦለት እንዲሰራ አያደርግም። ሁሉም ተቋም የመንግስት ተቋም መሆን የለበትም እኮ። መንግስት ፕራዮሪቲ አለው። በዚህ በኩል ተላላፊ በሽታዎች ህጻናቶችን እየገደሉብን ነው ያሉት። 20 ህጻናት ማዳን ሲቻል ለአንድ ታካሚ የልብ ህሙማን ታካሚ ላይ የሚወጣውን በጀት ይሄ ተቋም ተሸክሞ እስከዛሬ ድረስ ከደረሰ አስፈላጊውን እገዛ ማድረግ እንዳያስችል ያደረገውን ፖሊሲ ለምንድን ነው መሻሻል ያቃተን? ፖሊሲዎች የሚወጡት ለህዝብ ጥቅም ታይተው ነው። ይሄን የህዝብ ጥቅም የማይጠብቅ ፖሊሲ ከሆነ መሻሻል አለበት። ይሄ የፈጣሪ ቃል አይደለም። እንደ ደራሽ ጎርፍ በአንድ ጊዜ የዛሬ 5 ዓመት ለሰራተኞቹ ደሞዝ መክፈል አቅቶት 3 ወር አካባቢ ላይ ማዕከሉ ሊዘጋ ሲል ለደራሽ ጎርፍ የሆነ እርዳታ ይደረጋል ከተቋማት። ይሄ የደራሽ ጎርፍ እርዳታ አይጠቅምም። አፈሩንም ሚኒራሉንም ጥርግ አድርጎ ይዞት እንደሚሄደው ሁሉ ተቋሙንም አልጠቀመው። የሆነ ጊዜ ህንፃ ገነባ። ህንፃ ገንብቶ እንደ አትራፊ ድርጅት ይህን ሁሉ ሰርቪስ በነፃ እየሰጠ ከህንፃ በሚሰበስበው ገንዘብ ነው ሳለሪ የሚከፍለው። ለዛም ነው ለ10 ዓመት ተቋም ውስጥ የሚሰራው የጤና ባለሙያ ደሞዝ የለው። እኛስ ለደሞዝ ብቃት አይደለም እናወራው፣ ደሞዝ አንሶናል አይደለም። ህንፃ ተሰብስቦ በሚከራይ ገንዘብ ነው ተቋሙ እየተዳደረ ያለው። this is totally unacceptable። ከዛውም ህንፃ ደግሞ ግብር ይከፍላል ለመንግስት። በምን አይነት አሰራር ነው ቢጠና ከ2.5 ሚሊዮን ብር በላይ ግብር ይከፍላል። በዚህ በኩል ሙሉ ለሙሉ ነፃ አገልግሎት ይሰጣል። 2.5 ሚሊዮን ማለት በአመት 150 ህጻናትን ቀዶ ጥገና ያካሂድልናል። ይሄ በህንድ ሀገር ካልኩሌሽን ሲሰራ ነው አነስተኛ ሂሳብ ያስከፍላሉ በሚባለው። እና የኔ ጥያቄ ፍራግመንትድ የሆነ ጥያቄ አይደለም፣ የፖሊሲ ለውጥ ያስፈልጋል። ሌላው ችግራችን ምንድነው? በመንግስት ተቋማት መካከል ተናቦ ያለ መስራት፣ በተለይ በግዢ ሂደቱ ላይ በቅርቡ ከጤና ሚኒስቴር የተደረገ ድጋፍ አለ። ይሄንን ኮንሱመብልስ ወይም አላቂ እቃዎችን ግዢ ለማድረግ ተሞክሯል። ይሄ ሂደት ግን በጣም ረጅም ጊዜ ነው የሚፈጀው። ልክ ምናልባት ብረት እንደማስመጣት ወይም የተለያዩ አላቂ እቃዎች እንደማስመጣት ያክል በጣም ውስብስብ፣ ደረጃውን ያልጠበቀ በጣም እንትኑ ለጤና ተቋማት የሚሆን አይደለም። እና እኛ ልጆቻችንን ዛሬ ያከምናቸውን ልጆች እቃ የለም እባካችሁ የዛሬ ዓመት ተመልሳችሁ ነው፣ ባለሙያው አለ፣ ሆስፒታሉ አለ፣ ግን ምን እናርጋችሁ ብለን የዛሬ ዓመት ሲመጡ ኦፕሬብል የነበረው የልጆቹ ኬዝ ኢንኦፕሬብል ሆኖ ይመጣል። ያንን ለማድረግ አይነው ሀገሪቷ ውስጥ ብዙ ችግር አለ። ይሄ ብቻ አይደለም ችግር፣ ግን ፕራዮሪቲ እንደ ፖለቲሻን እናንተ ትልልቅ ፊገር ላይ ያላችሁ የሀገሪቷ ትልልቅ ባለስልጣናት እዚህ ላይ ነው ልትረዱን እና ልታግዙን የሚገባው። እኛ የተሰበረ ልብ እንጠግናለን ብለን የኛ ልብ ከተሰበረ ቆየ። በመጨረሻም በጎ ነገር መናገር የምፈልገው ምናልባት እኛ ከሱዳን አናንስም ብዬ የማስበው በደሞዝ ደረጃ ሳይሆን ሱዳን ውስጥ ሰላም ሄልዝ ሴንተር የሚባል አለ። ክቡር ሚኒስትሩም ያውቁታል። ሱዳን በሳንክሽን ውስጥ ያለች በማዕቀብ ውስጥ ያለች ሀገር ለዛ ሄልዝ ሴንተር ወይም ልክ እንደኛ ህዝባዊ ላልሆነ ተቋም
5 ሚሊዮን ዩሮ ትመድባለች መንግስት ያንን ተቋምን ለማገዝ። there is a way መንግስታዊ ተቋም ባይሆንም የህዝብ ተቋም እስከሆነ ድረስ ለዛም ነው በቅርብ ጊዜ በጎ አድራጎት የሚሰሩ ማህበራት የተደራጁትን መንግስት እየደገፈ ያለው። ምክንያቱም መንግስት እየሰራ መስራት የሚገባውን ስራ እየሰራ ካለ ይሄ ማዕከል ግዴታ የመንግስት ተቋም መሆን የለበትም። እኛ ስራውን እንስራላችሁ፣ እናንተ ብዙ የሚያስቸግራችሁ ብዙ ፕራዮሪቲ ያለ እኮ ሀገሪቷ ውስጥ እሱን ስሩ እናንተ። ለእኛ ግን ቢያንስ ቤዚክ ኒዱን ስጡን። እኛ ሌክዠሪ አንፈልግም። 1-2 ህፃን በሳምንት ከምናክም 5 ህፃን እናድን። ይሄ ቲም ለእርሱም ለኢንተርናሽናል ዲፕሎማሲ ይጠቀሙበታል ብዬ የማስበው ለምሳሌ በኢትዮ ኤርትራ ሪሌሽንሽፕ ኤርትራ ውስጥ የልብ ማዕከል አለ። ባለሙያ የላቸውም፣ መሳሪያ ያላቸው እስከማውቀው ድረስ እርግጠኛ ባልሆንም። ዩጋንዳ ውስጥም ተመሳሳይ ሁኔታ አለ። ሩዋንዳ ውስጥም ተመሳሳይ ሁኔታ አለ። የኢትዮጵያ አየር መንገድ ኩራታችን ነው። ትኬታችንን ሙሉ ለሙሉ ሸፍኖልን እኛ ሚሽን አዘጋጅተን ለምንድን ነው ሄደን የማንሰራው? የሲአርሲ ጉዳይ አሁን በቅርብ ኢትዮጵያ ውስጥ የመጣ ነገር ነው። ኮምፓሽኔት ሬስፔክትፉል እንደ ኬሪንግ ማለት ነው። እና ኮምፓሽኔት የጤና ባለሙያ ማለት የቅድሙን ደግማለሁ፣ የጤና ባለሙያ መስደብ ነው። ኮምፓሽኔት አይደለህም ብሎ ትሬኒንግ መስደብ ነው። ለምንድን ነው ይሄንን ምለው? ይሄንን ማሳያ ሌላ ቦታ አትሂዱ። ይኸው እዛ ጋር ይሄ ዶክተር ማን እንደሆነች ስሟን ባላቅም ለፔሸንቷ ብላ ነው ያለቀሰችው። እዚህ ጋር ለራሷ አይደለም ለፔሸንቷ ብሎ እዚህ ጋር ያሳስበኛል የፔሸንት ጉዳይ ብላ ነው ያለቀሰችው። ከዚህ በላይ ኬር ምን አለ? ከዚህ በላይ ኮምፓሽኔት ምን አለ? ሌላው እኮ የነዛን ህፃናት ህይወት ራሱ ምን ላይ እንዳሉ አያውቁም። እኛ ግን ቀርበን ስለምሰራ አብረን ስለምሰራ የነሱ ጉዳይ በጣም ያሳስበናል። ብር እያዋጣን እኮ ነው የምናሳክማቸው፣ አድሚት እያስደረግን ነው የምናሳክማቸው። ይሄ እኮ ሁሉም ሴክተር ላይ ያለውን ባለሙያ ብታዩና ጤና ባለሙያን ስታዩ ኮምፓሽኔቱ ማን እንደሆነ ለምንድን ነው ኮምፓሽኔት የሆነ ብለን ስናስብ ተመድቦ አይደለም የገባበት፣ ፈልጎ ነው የገባበት። ፈልጎ መጀመሪያ ራሱ እኔ እንደዚህ መሆን እፈልጋለሁ ብሎ ነው የገባበት። እንደዛ ብሎ የሚገባበት ደግሞ ሰው ኮምፓሽኔት ይሆናል፣ ምንም ጥርጣሬ የለውም። ስለዚህ አንተ ኮምፓሽኔት አይደለም ብሎ ጤና ባለሙያ ማስተማር ራሱ ስድብ ነው። ራዘር ማድረግ ያለብን ምንድን ነው? የምናስተምርበትን መንገድ መቀየስ ነው። የትምህርቱን ፖሊሲ መቀየስ ነው የሚያስፈልገን። ሌላው ሄልዝ ሰርቪስ ኳሊቲውን እኔ አሁን እንግዲህ ሌሎቹ እንዳነሱት የተለያዩ የመንግስት ደረጃ ላይ ያሉ ሰዎች ውጭ ሀገር ሄዶ የሚታከሙበት ምክንያቱ ምንድን ነው? ከእናንተ ነው መልስ የምፈልገው። ምክንያቱ ምንድን ነው? የጤና ጥራቱ ላይ ጥያቄ ያላቸው ሀገር ውስጥ ባሉ ወይስ ኢንፍራስትራክቸሩ ላይ ጥራት ጥያቄ ያላቸው ወይስ ምንድን ነው የሚለውን ነገር ከእናንተ ነው መስማት ፈልጉ። ያንን እኮ ካወቁ መስራት ነበረባቸው እዚሁ። ያንን ካወቁ አይ እዚህ ሀገር ተታከምኩኝ እሞታለሁ ብሎ ካሰበ ለህይወቱ ከፈራ ለሌላውም እንደዛ መፍራት ነበረበት። ለምን ሌሎቹ መውጣት የማይችሉት ወደ ላይ ሄዶ መታከም የማይችሉት ምንም አማራጭ ስለሌላቸው መጥቶ እዚህ ጋር ነው የሚታከሙት። ስለዚህ የነሱ እጣ ፋንታ ምንድን ነው ማለት ነው? ሞትም ቢሆን ያው ነው የታወቀ ነው ማለት ነው። ያኛው ግን ቅድም እንደተባለው ሞትን ፍራቻ ወደ ውጭ ሀገር ይሄዳል። ታክሞም ሊመጣ ይችላል። ብዙ የምንሰማቸው እንትኖች አሉ። ነገር ግን ይሄንን እያወቀ ችግሩ እንዳለ እያወቀ አሁንም ቀጥሎ ወደ ውጭ ሀገር ነው እንጂ የሚሄደው ይሄንን ውጭ ሀገር ያለውን ሴታፕ እዚህ አምጥቼ እሰራበታለሁ አይልም። ፎር ዛት ማተር ውስጥ ሀገር ያለውን ሐኪምና ሰራተኛም እምነት የለባቸውም። ከውጭ ሀገር እያመጡ ነው እዚህ ጋር እንዲሰሩ የሚያደርጉት። ስለዚህ እነዚህ ነገሮች መስተካከል አለባቸው ከጥራቱ ጋር በተያያዘ